ዳዋ ኤቡሹ ፊልም ሊፍት ኦፍ ግሎባል ኔትወርክ 2025 ፌስቲቫል አሸነፈ። በሲልቨር ስፕሪንግ አንድ ኢትዮጵያዊ የ$1 ሚሊዮን ሎተሪ ደረሰው። በአዲስ አበባ በማሳጅ ቤት ሽፋን ፈቃድ ሳይወጡ በድብቅ ከባህልና ወግ ያፈነገጡ ህገወጥ ተግባራትን የሚፈጽሙ ጥፋተኞችን ለመቆጣጠር አስቸጋሪ ሆኖብኛል ብሏል የአዲስ አበባ ምግብና መድኃኒት ባለስልጣን። በቻይና መጸዳጃ ቤቶች ላቦራቶሪ መሆናቸው እያነጋገረ ነው። እነኚህንና መሰል መረጃዎች ወደ እናንተ እናደርሳለን። ከዚያም የተለያዩ በዓለም አቀፍና አገር ውስጥ መረጃዎች ሰብስበን የምናደርስበት ቻናላችን ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ እንጋብዛችኋለን። ወደ መረጃዎች እናልፋለን። ዳዋ ኤቡሹ ፊልም ሊፍት ኦፍ ግሎባል ኔትወርክ ለ2025 ፌስቲቫል አሸነፈ። የሲዳማ ባህላዊ ሰላምታ አሰጣጥ እንዲሁም የፍቅር መከባበርና የመተሳሰብ ተምሳሌት የሆነው ዳዋ ኤቡሹ አጭር ፊልም በተመልካች ምርጫ ከፍተኛ ድምጽ በማግኘት አሸናፊ በመሆን ውድድሩን አጠናቋል። በዓለም አቀፍ መድረክ ላይ በየዓመቱ ከዓለም ዙሪያ ላይ ፊልሞችን እያወዳደረ ፌስቲቫሎችን በማዘጋጀት ለተመልካች በማቅረብ የሚታወቀው ሊፍት ኦፍ ግሎባል ኔትወርክ ለ2025 ፌስቲቫል ለመቅረብ ከዓለም አቀፍ መድረክ ከተወዳደሩት ፊልሞች መካከልና በእጩነት ታጭተው ከለንደን ፒንውድ ስቱዲዮ በቀጥታ ስርጭት ለእይታ ከቀረቡት ፊልሞች ውስጥ ዳዋ ኤቡሹ ፊልም አንዱ ነበር። በቀጣይም በፌስቲቫሉ አዘጋጆች በተለያዩ ከተሞች ላይ የሚታይ ሲሆን ኒውዮርክ ሊፍት ኦፍ ፊልም ፌስቲቫል ላይ ለመታየትም እድል አግኝቷል። ፊልሙም በሲዳማ ክልል መንግስት ፕሮዲውስ ተደርጎ በደራሲ ዶክተር በዛብህ ብርሃኑ አዘጋጅነት አርቲስት አበበ ተምትም፣ አርቲስት ስናፍቅሽ ተስፋዬ፣ አርቲስት ፈለቀ ካሳን እንዲሁም ሌሎች ተዋናዮችንና ባለሙያዎችን በማሳተፍ የቀረበ ነው። በሲልቨር ስፕሪንግ አንድ ኢትዮጵያዊ የ$1 ሚሊዮን ሎተሪ ደረሰው። ይህ ኢትዮጵያዊ የሜሪላንድ ነዋሪ ሲሆን ባለ ዕድል ያደረገው ሎተሪ ደግሞ ጎልድ ረሽ 777 የሚባለው ነው። ስሙ እንዳይገለጽ የፈለገው ይህ ኢትዮጵያዊ ከወንድሙ ጋር በመሆኑ ወደ ሜሪላንድ ሎተሪ አስተዳደር በመሄድ አሸናፊነቱን አስታውቋል። ግለሰቡ ትውልደ ኢትዮጵያዊ ቢሆንም የአሜሪካ ዜግነት ያለው ነው። ከ2017 ጀምሮ ይህንን ሎተሪ መቁረጥ እንደጀመረ የገለጸ ሲሆን ኢትዮጵያ ውስጥ እያለ የተለያዩ ጨዋታዎች ላይ ይሳተፍ እንደነበር አስረድቷል። ግለሰቡ በቅርቡ ከባለቤቱ ጋር አዲስ ቤት የገዛ መሆኑን ገልጾ ይህ በ$20 የቆረጠው ሎተሪ በህይወቱ አስቦት የማያውቀው ገንዘብ እንዳስገኘለት ተዘግቧል። አንጋፋዊ ኪነ ጥበብ ባለሙያ አርቲስት ሽመላስ ለጋስ 75ኛ ዓመት የልደት በዓሉን በጓደኞቹና በወዳጆቹ አማካኝነት በአገር ፍቅር ቲያትር አክብሯል። ሽመላሽ በአዲስ አበባ አራቱም አብያተ ተውኔቶች ላለፉት 50 ዓመታት ያገለገለ አንጋፋ ባለሙያ ነው። ሽመላሽ እንደ ውዝዋዜ አሰልጣኝ ለ45 ዓመታት በአራቱ ቲያትር በውዝዋዜ አሰልጣኝ በርካቶቹን ያፈራና በማሰልጠን ላይም ያለ ነው። ሽመላሽ እንደ ዘፈን ግጥምና ዜማ ደራሲ ከ60 በላይ ዜማዎችን ሰርቷል። ከነዚህም ድንቡልዬ፣ አገሳ በሬው፣ እርም ይጠቀሳሉ። ሽመላሽ እንደ ተዋናይ በመድረክ በሬዲዮ በቴሌቪዥንና በፊልም ትወና የተሰጡትን ገጸ ባህሪያት ወክሎ ተውኗል። ከመድረክ አልቃሽና ዘፋኝ ፎርፌ፣ ከቴሌቪዥን ያይኔ፣ የጀንበር ጥላ፣ ሞጋቾቹ ቤቶች፣ ከፊልም ብራ፣ አሸንጌ እንዲህ እያሉ ይጠቀሳሉ። በማስተማሪያና የንግድ ማስታወቂያዎችም ላይ ሰፊ ተሳትፎ አድርጓል። በሙያው ከአዲስ አበባ ውጭም በመጓዝ ለቦረና ደሴና ወሎ ባህል ቡድኖች ድጋፍ አድርጓል። ሽመላሽ በማህበራዊ ህይወቱ በመኖሪያ ሰፈሩ እድሮች፣ በስፍራ ቦታው በበጎ አድራጎት ተግባራት ተሳታፊ ነው። በቤተሰባዊ ህይወቱ ባለትዳርና የወንድና ሴት ልጆች አባት ሲሆን የልጅ ልጆችንም አፍርቷል። የአዲስ አበባ ምግብና መድኃኒት ባለስልጣን በማሳጅ ቤት ሽፋን ፈቃድ ሳያወጡ በድብቅ ከባህልና ወግ ያፈነገጡ ህገወጥ ተግባራትን የሚፈጽሙ ጥፋተኞችን ለመቆጣጠር አስቸጋሪ ሆኖብኛል አለ። ባለስልጣኑ በተለይ በጋራ መኖሪያ ቤቶች በመከራየት በማህበራዊ ሚዲያዎች በሚያሰራጩት ማስታወቂያ በድብቅ የሚሰሩ ማሳጅ ቤቶችን መቆጣጠር እንደከበደው ገልጾ የማህበረሰቡን ትብብር ጠይቋል። በማሳጅ ቤት ሽፋን ፈቃድ ሳያወጡ በድብቅ ከባህልና ወግ ያፈነገጡ ህገወጥ ተግባራትን የሚፈጽሙ ጥፋተኞችን ለመቆጣጠር የማህበረሰቡ ትብብር እንደሚያስፈልግ የአዲስ አበባ ምግብና መድኃኒት ባለስልጣን አስታውቋል። በመዲናዋ የተለያዩ አካባቢዎች ላይ 24 ሰዓታት አገልግሎት የሚሰጡ በርካታ ማሳጅ ቤቶች ያሉ ሲሆን አብዛኞቹ ከተፈቀደላቸው አገልግሎቶች ውጪ ሌሎች ህገወጥ አገልግሎቶችን እንደሚሰጡ ይነገራል። የባለስልጣኑ ፈቃድ አግኝተው የሚሰሩ ተቋማት ላይ ክትትልና ቁጥጥር ስራው ተጠናክሮ መቀጠሉን የገለጸው ባለስልጣኑ
የማሳጅ አገልግሎትን በህጋዊነትና በኃላፊነት እየሰጡ የሚገኙ ተቋማት በማህበር ተደራጅተው ህገወጦችን የመከላከል ስራውን እንዲያግዙ የማድረግ ስራ እየተሰራ እንደሚገኝ አስታውቋል። በመሆኑም ማህበረሰቡ መሰል ህገወጥ ተግባር የሚፈጽሙ ግለሰቦችን ሲመለከት ለሚመለከተው አካል ጥቆማ እንዲሰጥ የጠየቁ ሲሆን ቤት አከራዮችም ያከራዩት ቤት ለህገወጥ ተግባር አለመዋሉን እንዲቆጣጠሩ ጥሪ ቀርቧል። በቻይና መጸዳጃ ቤቶች ላብራቶሪ መሆናቸው እያነጋገረ ነው። በቤጂንግ ሻንግሃይ ከተሞች የተከፈቱት እነዚህ የህዝብ መጸዳጃ ቤቶች እስከዛሬ ያልተሞከረ አዲስ ነገር ይዘው በመምጣት የመጀመሪያዎቹ ሆነዋል። ለጊዜው ለወንዶች ብቻ የተዘጋጀው ይህ መጸዳጃ ቤት አንድ ሰው መጠቀም ሲፈልግ በስልኩ 20 የቻይና ዩዋን ይከፍላል። ከዛም ፊት ለፊቱ ያለውን ተች ስክሪን ነክቶ ልክ እንደማንኛውም መጸዳጃ ቤት በተዘጋጀው ቦታ ላይ ሽንቱን ሸንቶ ሲጨርስ በስልኩ ላይ ቴክስት ይገባለታል። በዚህ በስልኩ ላይ በተላከለት የምርመራ ውጤትም በሰውነት ውስጥ ያለውን የስኳር መጠን፣ የበሽታ መከላከል አቅሙን፣ የኩላሊት ኢንፌክሽን እንዳለውና እንደሌለው ከነገረው በኋላ በተጨማሪም ከውጤቱ በመነሳት ሰውየው ማድረግ የሚገባውን አንዳንድ የጤና ምክሮች ይሰጠዋል። ይህ ሁሉ የሚሆነው ታዲያ የሰውየው ሽንቱ ሸንቶ እስኪጨርስ ባለው የሰከንዶች ጊዜ ውስጥ ነው። ዲዲ ከቀድሞ ፍቅረኛው ጋር ግንኙነት ያለው ራፐር ለመግደል ማሴሩ በፍርድ ቤት ተሰማ። አሜሪካዊ ራፐር ሾን ኮምብስ ወይም ዲዲ ከቀድሞ ፍቅረኛው ግንኙነት ጋር ያለውን ራፐር ኪድ ኩዲን ለመግደል በማሴር የቀድሞ ረዳቱን አፍኖ መውሰዱን በችሎት ተሰምቷል። የዲዲ የቀድሞ ሰራተኛው በሰጠችው ምስክርነት ባላንጤ ነው ያለው ራፐሩን ለመግደል ቤቱን ሰብሮ ገብቷል ብላለች። ከ10 ዓመታት በላይ ለራፐር ዲዲ የሰራችው ካፕሪኮርን ክላርክ ዲዲና አንድ የጥበቃ ሰራተኛ በአውሮፓውያኑ 2011 ወደ ቤቷ መጥተው ወደ ኪድ ኩዲ ቤት አብሯቸው እንድትሄድ እንዳስገድዷት ገልጻለች። ኪድ ኩዲን ለመግደል ወደ ቤቱ ሊሄዱ ስለሆነ ልብስሽ ልበሽ ሲል በወቅቱ ዲዲ እንዳዘዛት ካፕሪኮርን ለፍርድ ቤቱ ገልጻለች። ስራ በጀመረችበት የመጀመሪያዋ ዕለት እሷን ሊገድላት እንደዛተባት ለፍርድ ቤቱ ተናግራለች። የ55 ዓመቱ ዲዲ በበኩሉ ለቀረቡበት ለወሲብ ንግድ ሰዎችን በህገወጥ መንገድ በማዘዋወር የወሲብ ብዝበዛ፣ በመመሳጠር እና የግድያ ሙከራ ወንጀሎች ወንጀለኛ አይደለውም ሲል ተከራክሯል። ራፐር ኪድ ኩዲ ወይም ስካት መስኩድ ባለፈው ሳምንት በነበረው ችሎት ላይ በራፐር ዲዲ ላይ ምስክርነት ለመስጠት ተገኝቶ ነበር። ኪድ በዚህ ምስክርነቱ ላይ ከቀድሞ የዲዲ ፍቅረኛ የአር&ቢ ሙዚቀኛዋ ካሳንድራ ወይም ካሲ የነበረውን ግንኙነት አስረድቷል። በተጨማሪም ዲዲ በሎስ አንጀለስ በሚገኘው መኖሪያ ቤቱ ሰብሮ እንደገባና እንዲሁም ፖርሽ የተሰኘው መኪናም በተቀጣጣይ ፈንጂ ጉዳት አድርሶበታል ተብሏል። ዲዲ ወንጀለኛ ሆኖ ከተገኘ የእድሜ ልክ እስራት ይጠብቋል። ባድ ቦይ የተሰኘው የኢንተርቴንመንት ኩባንያ የምርቶች ዳይሬክተር የነበረችው ካፕሪኮርን ዲዲ ኪድ ከካሲ ቬንቹራ ጋር ያለውን የፍቅር ግንኙነት ማወቁን ተከትሎ በአውሮፓውያኑ 2011 ቤቷ መምጣቷን አስረድታለች። ቤቷ ሲደርስም ሽጉጥ ይዞ ነበር በማለት ለፍርድ ቤቱ ምስክርነት የሰጠችው ካፕሪኮርን በከፍተኛ ሁኔታ ተናዳ እንደነበርና ኪድን እንገድለዋለን በማለት ሲዝት ነበር ብላለች። ኪድ ቤት ሲደርሱም ዲዲና የጥበቃ ሰራተኛዋ ወደ ውስጥ ሲገቡ ግለሰቧ ለካሲ ደውላ እየሆነ ያለውን ነገር መናገሯን ጠቅሳለች። ስልክ ስታወራ ያገኛት ዲዲም በጣም እየተናደደ የገለጸችው ካፕሪኮርን ኪድ ወደ ቤቱ ሲመለስም በፍጥነት መውጣታቸውን ለፍርድ ቤቱ አስረድታለች። የአር&ቢ ሙዚቀኛዋ ካሳንድራ ካሲ ቬንቹራ በቅርቡ ለ4 ቀናት ምስክርነቷን መስጠቷ ይታወሳል። ለዓመታት ይደበድባት እንደነበረ በፍርድ ቤት በስሜት ተሞልታ ተናግራለች። በወሲብ ንግድ ከተሰማሩ ሴቶች ጋር እጽ በመጠቀም ይፈጽም የነበረውን ወሲብም ገልጻለች። ለ10 በዚህ የስቃይ ህይወት ውስጥ መቆየቷን ካሲ ተናግራለች። እስር ላይ የሚገኘው ጥቁር አሜሪካዊ ዲዲ በቅርብ ጊዜያት በርካታ ክሶች እየቀረቡበት ይገኛሉ። ከ100 በላይ የሚሆኑ ሰዎች ወሲባዊ ጥቃት በማድረስ በመድፈርና የወሲባዊ ብዝበዛ በመፈጸም በሚል ወንጀሎች መስርተውበታል። የቴክሳስ ግዛቱ ጠበቃ ቶኒ በዝቢ እንደሚሉት ከከሳሾቹ መካከል አንዳንዶች ገና የ9 ዓመት ህፃን ሳሉ ነው ወንጀሉ የተፈጸመባቸው። ዲዲ በተገኘ የመድረክ ስሙ የሚታወቀውን ራፐር የሚወክሉ ጠበቃ ኤሪካ ወልፍ ደንበኛቸው ክሱን እንደማይቀበል ገልጸው ሐሰተኛና ስም አጥፊ ናቸው ብለዋል። ለጋዜጠኛ መግለጫ የሰጡት ጠበቃ በዝኒ ሁሉንም ማስረጃ አሰባስበን ሌሎቹ በድርጊት የተሳተፉ ሰዎችን ለህግ እናቀርባለን ብለዋል። የዲዲ ጠበቃ ለቢቢሲ በላኩት መግለጫ ደንበኛቸው ችሎት ፊት ሲቀርብ እውነቱን በማፍረጥረጥ ንጹህ ስሙን ለማደስ እንደቸኮለ አመልክተዋል። ባለፈው ሳምንት በፖሊስ ቁጥጥር ስር የዋለው ዲዲ በማጭበርበርና በወሲባዊ ጥቃት ላይ በመሰማራት ነው የተጠረጠረው። ዋስትና ጠይቆ የተከለከለው ራፐር የፌዴራል ማረሚያ ቤት ይገኛል። ራፐሩ ውድቅ የተደረገበት ዋስትና ድጋሚ እንዲታይ ይግባኝ ጠይቋል። ዲዲ የቀረቡበትን 2 ክሶች አልፈጸምኩም በማለት ያስተባብላል። አሁን ከ120 በላይ ክሶች የተመሰረቱበት ሲሆን ጠበቃው እንደሚሉት ከመቶዎቹ ከሳሾች መካከል ግማሾቹ ሴቶች፣ ቀሪዎቹ ደግሞ ወንዶች ናቸው። አክለውም 25 ከሳሾች ድርጊቱ በተፈጸመባቸው ወቅት እድሜያቸው ከ18 ዓመት በታች ነበር። ዲዲ ህጻናት ላይ ወሲባዊ ጥቃት በመፈጸም ሲከሰስ ይህ የመጀመሪያው ነው።
ዲዲ ከአውሮፓውያኑ 1991 እስከ 2024 ባለው ጊዜ በሎስ አንጀለስ በኒውዮርክ እና በማያሚ የተባሉት የአሜሪካ ክፍሎች ውስጥ ጥቃት ፈጽሟል ይላሉ የከሳሾቹ ጠበቃ። አብዛኞቹ ጥቃቶች የተፈጸሙት በ2015 እንደሆነ ገልጸዋል። ከከሳሾቹ መካከል በርካቶቹ እንደሚሉት ዲዲ በመኖሪያ ቤቱና በተለያዩ ሆቴሎች ውስጥ በሚያዘጋጃቸው ፓርቲዎች ላይ ከተጋበዙ በኋላ ነው የመድፈር ወንጀሎች የተፈጸመባቸው። ባድ ቦይ ሪከርድ የተባለው ታዋቂ ሙዚቃ ፕሮዳክሽን መስራች የሆነው ዲዲ ከዚህ ቀደም በተመሳሳይ ድርጊቶች ቅሬታ ይቀርብበት ነበር። ባለፈው ዓመት ህዳር የቀድሞ ፍቅረኛው ካሳንድራ ኤልዛቤት ቬንቹራ ክፉኛ አካላዊ ጥቃት እንዳደረሰባት በመጥቀስ ራፐሩን መክሰሷ አይዘነጋም። ራፐሩ ድርጊቱን አልፈጸምኩም ሲል ቢከራከርም በገለልተኛ ሸንጎ ጉዳዩን መፍታቱ ተናግሯል። ከዚህ ክስ በኋላ የቀድሞ ፍቅረኛው ሲደበድብ የሚያሳይ ቪዲዮ መውጣቱን ተከትሎ ባለፈው ግንቦት የይቅርታ ቪዲዮ አሰራጭቶ ነበር። በራፕ የሙዚቃ ዘውግ እጅግ የተሳካላቸው ከሚባሉ ግለሰቦች አንዱ የሆነው ሻን ኮምብስ አሊያም ዲዲ ወሲባዊና አካላዊ ጥቃት በማድረስ በተለያዩ ሴቶች ክስ ቀርቦበት ያውቃል። የተከበራችሁን የተወደዳችሁ ተመልካቾቻችን ከዚያም የተለያዩ መረጃዎች እነኚህን ይመስሉ ነበር። ያላችሁን አስተያየት ኮሜንት ሴክሽኑ ላይ አስቀምጡልን። ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ እናበረታታችኋለን። በቀጣዩ እስክንገናኝ መልካም ጊዜን ተመኘን። ቻው።